አንተ ግን እንደዚህ አይደል እንደሚያምርብህ ሙርት ይዝብኛል አይ ከምሬ ነው ያው ሼም ስለሚይዘው እንጂ ትንሽ ፊት ያስፈራ ነበር አሁን ግን ትንሽ ከጉሬዛ መለስ ብላ ወይኔ ካሌብ ጭራሽ ከጉሬዛም ትብሳለህ እያልከኝ ነው ወይኔ ቆይ የኔ ፊት ስታየው ቆንጆ ለመባል ምን ያንሰዋል ፊት ብቻ ነበር የሚቀርበው እንዴ አረ በቃ ፍታኝ ብርክት ይበቃኛል እሷም ሙርት ይዝብሃለች እንዴ ሙድ መያዝ ብቻ አንዳንዴማ ከዳኒ ሮስት ጋር ራሱ እያወራው ይመስለኛል ወይኔ ካሌብሻ እና ጀነጅናለሁ እያልክ ይርክ እየተተረብክ ነበር አምጥተው ያው ታውቂላ ለፍቅር ስል ማለው ነው የለኝ እን ኤልያስ እንዱላ ራሱ ፈቅጃ አይደል የተቀበልኩት አንተ ግን የእብድ ሐሳብ ነው ያመጣው የእብድ ሐሳብ ሳይሆን ያበደ ሐሳብ ነው የሚባለው ሳላደንቅልህ አልፍ በመሃል ግን ማለት ነው ወንድነቴ አረ ዝማበል አረ ተፋለም ምናምን ብሎኝ በቃ የሌለ ተወስውሽ ነው የራስህን እቅድ ራስህ አበላሽተህ ነበር አው ጉዶኝልህ ነበር እኔ የምልህ ሪካርድ ማድረጉን ረስቼው ቢሆንስ እንዴ እድሜ ልኬን ጠላት ያንተ ትሆን ነበር ቆይ ያንን ሁላ ዱላ ከንቱ ልታረግብኝ ነበር እኔ ራሱ በስተክል እየቀረስኩ እንደሆነ ስንቴ ቼክ እንዳደረኩ አው እስቲ ያሳየኝ አንተ ልጥልጥ አይደል እንዲያረገኝ የንቃተ ህሊናን ሪካርድ ነው የሰበርከው ግን ቻይንኛ ለዓላማ ያለ ጽናት ግን ያበደ ነው ኤልያስን የምናሰናብትበት ጊዜ ደርሷል አንተም ሰብለን እኔም ብርክቲን የግላችን እናረጋቸዋለን ብርክቲን ግን ያንተ ማድረግ እንዴት ነው የሚከብድ አይመስልህ የውሃ ጠብታ ድንጋይ ይበሳል ይባል የለ ቢመሽም ቢነጋም ያው አህዬ ጅብ ናት ይኸውልህ በጅብ ብትመስለኝ መጨረሻ ላይ የኔ እንደምትሆን ስለነገርከኝ ዝም ብዬ አልፌያለሁ እሺ አሁን ቪዲዮ እንዴት አድርገን ነው የምንጠቀምበት አሁን እሱ ላይ እናውራ አንቺ ልጅ ግን ዛሬ አንቀሽቅሾሻል ምን አደረኩ እንደዚህ ስልክ ስትጠቀሚ ከታየሽ እኮ ሌላ ችግር ነው የሚፈጠረው ማንም አያየኝም ባክሽ ምን ተናገረ እንዴ ምን ነው ጉድሽን አላየሽ የምን ጉድ ነው ወደዚህ አይኔ ነው ወይስ ጆኒና ብርክቲ ናቸው እንዴት እንደሚያደርጋት ስታስጠላ አይ እውነቱን ለመናገር አምሮባታል ምንድነው የሚያምርባት ፊልተር እኮ ነው አንቺ ደግሞ ቪዲዮ እኮ ቫይራል ወጥቷል እሱን ፈልጋ አይደል የቀረበችው እስቲ ቆይ ኮሜንት ነይ ምን ያደርግልሻል ዝጊው ኮሜንትማ ማየት አለብን እስቲ ቆይ አይለያችሁ ስታምሩ ፍቅረኛ መስላችሁ እኮ ነው እንደዚህ እየተንጠለጠለችበት ምን ያስቡ ሌላ ደግሞ ታምራላችሁ ሁሌ አንድ ላይ ስሩ ምንም አለ ዝጊው እስቲ እንዴ ምን ነው ቀናሽ እንዴ ማ እኔ ሰብለኔ ምቀና ቢጣበስም አይሸተም እርግጠኛ ነሽ እኔ ግን የሆነ ጨጓራ ሲሸት እየተሰማኝ ነው መሲ ልታናድጂኝ እየሞከርሽ ነው አይደለ ምን አደረኩቺ ደግሞ እስቲ በይቆ ሌላ ቴክስት ነው እዛው ለራስሽ አንብቢ ለኔ እንዳልነግር ሳቢ ደግሞ ምን ችግር አልፈልግም እሺ ትቻለሁ በቃ ልደበድብኝ ነው እንዴ ምን እንደሚያጨቃጭቃችሁ ምን አገባሽ ያንቺና የጆኒን ቪዲዮ እያየን ነበር ወደድሽው በጣም እስኪ ያው እንዴት ነው ምናምረው ፍቅረኛሞች እኮ ነው የምንመስለው መምሰልና መሆን በጣም ይለያያል እሺ ኦዲየንሱ ግን እሱ ነው ያለው መስዬ ግን ስንታይ ማርሽ እናደርጋለን እና እንደዛ ነገር ቆይ እንደውም ሰው ከወደደው ለምን የካፕል ቪዲዮ አንሰራ የሚወደደ ይመስልሻል ሊታይ ይችላል ቸከች እንዴ ነው ያላመዳችኋት ነው ሳነች ያላመደች ነው ያለችው እንዴት ገና ከመምጣታ ሁሉንም ተግባብታ እኛም ባይተዋር አደረገች ነፈዞች ትምርት ላይ ምንድነው ወደኋላ መቀሩት አሁን እንደው አይበለውና ትልቅ ኃላፊነት ያለው ሰው ይመጣ ትምርት ቤት እንዴት ነው የምታስተዋውቁት እሱማኛ ማያቀታል እሱንም አየውኩ ወሬ አይከብዳችሁም እውነት ነው ወሬ አይከብዳችሁ አሁንማ እኔ መጥቻለሁ ምንም ነገር ቢመጣ ስለ ትምህርት ቤቱ እኔ ነኝ ገለጻ ማድረግ እሺ እንደው በመጨረሻው በ11ኛው ሰዓት እንዴት አይነት እንቁ ተማሪ እናገኘሁት እናንተ ፍዘዙ እንደው ፍዘዙ ብሩክቲ አቤት እነዚህ መርፌ ቢተኮስባቸው ምን ቆይ መስለኝ አደራ ብቻ ብሩክቲ አመትን ቢፈጅብሽ እንኳን ተስፋ እንዳቆርጭሽ አይ እናንተ ነው ወለደ ልጅ አለ ብሎ ቲቸር በቃሉም ወደውኛል አይ ብሩክቲ እንደው ተወዳጅ የተባልሽ ፍጥረት
ለማንኛውም በሉ ቻው። ስታስጠላ እንዴት እንደሚያደርጋት ነው። እኔ ግን የሆነ ነገሩ ይመቸኛል። ስላልደረሰችብሽ ነው። ስትደርስብሽ እንዳባ ጨጓራ ስትጸየፍ ያታየኝ። እኔ ላይ እንኳን የምትደርስብኝ አይመስለኝም። የሆነ ልጅቷ እንደ ውሻ ሁሉንም ካለካስ ደስ አይላት። ቹቻ ግን እኮ በጣም ከባድ ሪስክ ነው የወሰዳችሁት። እሱንም ልክ ብለሻል ቤዚቲ። ግን ደግሞ ሀሳቡን ስሰማው የሚያነሳ ነገር ስላለው እኮ ነው የደፈርኩት። እሱማ ልክ ነሽ። የሆነ ስሜት የሚሰጥ ነገር እኮ አለው። ፎንቄ ብዙ ጊዜ ታስሮ አይቼዋለሁ። ግን ደግሞ ያውኑ መታሰር በጣም ለየት ያለ ነው። እንዴት አልሽ? አብሮት ታስሮ የነበረ ሰው በጣም በሳል ነው። ነገሮችን ይነግረዋል። እሱ ደግሞ ነገሮችን ለኛ መልሶ የሚናገርበት መንገድ ወደ መፍትሄ እንድንሄድ እያደረገ ነው። እሱማ ግን ደግሞ ቹቻ ከምን ጊዜውም በላይ መጠንቀቅ ይኖርብሻል። ያ ደፍርስ የሚባል ሰውዬ እኮ ሳታውቂው ሚጢጢ ሊወስድብሽ ይችላል። እሱ እንዳይፈጠር ሚጢጢን ሌላ ቦታ አድርገናታል። የት ያረጋሽ ጋር ነው? አይደለም እና የቀስቴ ሰዎች ጋር። ቹቻ ብቻ የማይሆን ነገር አድርገሽ እንዳይሆን ልጅቷን ወስደሽ ለወንድ ስትሻት ነው? ኧረ ቤዚቲ እንደሱ አይደለም። እና የቀስቴ አክስት አለች፣ እሷ ጋር ነው ያደረግናት። ግን ቤዚቲ እኔ ነገሮችን መስመራቸውን እየያዙ ይመስለኛል። እንዴት? ቢያንስ ያሬድ እዚህ መሆኑን ማወቃችን በጣም ትልቅ እፎይታ ነው። እሱማ ልክ ነሽ። እኔ ብታይ ሌሊቱን ሙሉ ስለሱ ብቻ ሳስብ ነበር ያደርኩት። እንኳን አንቺ ይቅርና እኔ ራሱ ከነገርሽኝ በኋላ ስለሱ ሳስብ ነው ያደርኩት። መቼ ሆነ የምንገናኘው? በቅርቡ እንደምትገናኙ ተስፋ አደርጋለሁ ቤዚቲ። እኔም ተስፋ አደርጋለሁ። እንደዛ ነው የሚሻለው። እንዴ አንተ ምንድነው እንደዚህ በጌቱ ተበልቶበት በጊምር የቀረ አስፋልት የመሰልከው? አራት ሸርዬ አትቅለሰስ፣ ቆፍጠን በል። እንዴት ስትቅለሰለስ ነው አፈር ከደም ያበሉ? ሰው አክባሪ ዝሉ። ቆይ እኔ የምለው ለመሆኑ ተከፍሎ ነው ወይስ በነፃ ነው የደበደቡ? ማለት እኔማ እንደ ሰሞኑ ተደባዳቢዎች እንደሆነ ብዬ ነው። ቆይ እኔ የምለው በውስጥ ያበጣ ነበር እንዴ? ኧረ እሱን እንኳን ተውት ሸርዬ፣ ታሪኩ ብዙ ነው። እና ታዲያ ደብዳቤ ታሪኩን ወረቀት ላይ አይጽፍም እንዴ? በቦክስ ፊት ላይ የሚጽፈው እንዴ? ታሪኩ የበለጠ ሳቢና ጓጊ እንዲሆንለት ብሎ ነው። እና ይሄ ገፊ ፊት ነው ታሪኩን ሳቢ የሚያደርገው? በደንባራ በቅሎ ቃቂል ተጨምሮ አሉ። አራት ሸርዬ፣ አሁን ይሄ ፊት ምን ይወጣለታል? በዚህ በኩል ለእግረኛ፣ በዚህ በኩል ደግሞ ያለው ለሳይክል፣ በዚህኛ ያለው ደግሞ ለመኪና ይበቃል። ደብዳቤ በደንብ አድርጎ ነው የቀጠቀጠ። ያው ሬንጅ መርጨት ብቻ ነው የቀረው። አራት ሸርዬ ይበቃኛል። ቆይ እኔ የምለው በእናንተ ጊዜ ቀረ እንዴ? በእኛ ጊዜ እኮ የማርያም መንገድ ስጡኝ የሚባል ነገር ነበር። እንደው እውነት መደባደብ ቢከብድህ እንደው ሩጠህ እንኳን አታመልጥም? ለመሮጥም እኮ ፋታ ሰጠኝ። ለንዶ አየር መሳቢያ ጊዜ ማሳጥቶ ነበር። ለዛ ነው አይን ፊትን ያፈራረሰው። አይዞህ በል እኔ ብዙ አላድክም፣ ልሂድ ቢል ይሻላል። ወይ ጉድ! ሰው እንዴት በሰው እንደዚህ ይነሳል? እርግጠኛ ነኝ እንደው አላውቀው ብለህ ነው እንጂ መድፍማ ፊት ላይ አፍንድቷል። እግዚኦ ማርና ክርስቶስ። ሰማ ቪዲዮን አየከው? የቱን ቪዲዮ? ብሪክትና ጆን የሰሩትን ቪዲዮ ነው። አላየሁትም፣ ማየትም ደግሞ አልፈልግም። የሀቢብቲ የኔ ፍቅር በሚለው ዘፈን ያበደ ቪዲዮ ሰርተው ለቀውልሃል። የሀቢብቲን ያልከው? አዎ ምን ነው ዘፈኑ ያንተ ነው? ሰርቀው ነው እንዴ? እንደዛ ነገር በለው ማለት እኮ ነው። እየቀለድኩ ነበር። እኔም እየቀለድኩ ነው። እንዴ ደግሞ እኮ የሚገርም ነገር በጣም ቫይራል ሆኗል። ሰው ሁሉ እየተቀባበለው ነው። ያው ጆኒ ታዋቂ ስለሆነ። አይ ለሱ ብቻ ግን አይመስለኝም። ታዲያ ሌላ ለምን ሊሆን ይችላል? እስኪ ገብተህ ኮሜንቱን ትንሽ ሾፍ አድርገው። ምን ያደርግልኛል? አላየውም። ሰው ሁሉ የምር ፍቅረኛ ማቾች መስሏቸዋል መሰለኝ። አላቅም በቃ አይለያችሁ ስታምሩ፣ አረ እንደውም ተጋቡል የሚል ኮሜንት ራሷን አንብቤያለሁ። ብርክቲ በደስታ አብዳለች በለኛ። እንዴ አብዳለች ብቻ አንተ እኔም ከጆኒ ጋር ሰርቼ ፌመስ ልሁን እንዴ? ፊት እኮ ከመፈመስ ይልቅ ለመፍረስ ይቀርባል። አንተ ምን ይወጣልኛል እንዴ? ሸበላ እኮ ነኝ። ፊቴስ ብትል አንተ ፊት ስትል ካሌ ምን ሆኖ ነው እንደዛ የፈራረሰ ግንብ የመሰለው? አማረበታ። ማን እንዳፈራረሰው አላቅም። ፊቱ ብልዝልዝ ብሎላል። የሱ ጥጋብ አይደለም ፊቱን ቂጡንም በሳንጃ ያስወገዋል። ማለት ካንተ ጋር ነው እንዴ?
እንደዛ ነገር እንዴ የት ለምን እንዴት ቆይ ለኔ ያልነገርከኝ ምን ብዬ ነግርካለሁ ድንገት የሆነ ነገር ነው እኔም አሻራዬን ማሳረፍ ነበረብኝ ለነገሩ አንተም አላስተረፍከውም ሮጠህበት አልኩ እንዴ ቆይ ምን አድርጎ ነው ባክህ ራሱ መጥቶ ነው ነገር የፈለገኝ የት ነው ቆይ እዚህ ትምህርት ቤት ግቢ ውስጥ ምን እዚህ ግቢ ውስጥ አንተ ያማል እንዲያስተማሪ ባይስ ይኸውልህ በሰዓቱ ምንም ማገናዘብበት እድል አልሰጠኝም ቀጥታ የታየኝ መምታትና መምታት ብቻ ነው ኤላ ግን መንጠንቀቅ አለብህ እንዴ ቆይ ግን እንደዚህ ደብድበው እንዴት ሳይከስስከው እኔ እንጃ የሆነ ተንኮል አስቦ እንዳይሆን ምን ሊያስብ ይችላል አይታወቅም መጠንቀቅ አለብህ አንተ ግን ክፉ ነህ እንብላ ብቻ አይደለም የሚባለው እንደባደብም ይባላል ሌላ ጊዜ ልክ ጸብ ሲኖረኝ ከጸቡ በፊት እየሮጥኩ መጥቼ እና ልጣላ ነው ብዬ እነግርሃለሁ እሺ እንደሱ ነው የሚባለው ብቻ እኔ ሄደህ መጣላት የለብህ ቀልደኛ ነው እንዴ አንተ እንዴት ነህ ደህና ነኝ ሲሆን እንዴት ነው መለስ አይደል ደህና ነኝ ምንም እዚህ ፊት ላይ ያረፈውማ እርግጠኛ ነኝ መርት ነው እንጂ ሰው ልጅ ቦክስ እንደዚህ ያደርግ እውነት ግን እንደው ቦክስ ነው ፊት ላይ ያረፈው አራውት ሸርይ ባይናይቻለሁ እንዴ ቦክስ ነው እንጂ አይኔ ፍረስ አይኔ ፍረስ ብሎ ለይ ያኔ እንደው ወደ አይነ ሲመጣ ድንገት እንደው እንደዚህ ዞር ብለ ጀርባህን ዝቅ ማርገ እንደዚህ ያሰጠው አፈር መሬት ያስበላ ይሰው ልጅ አይን እንዴት እንደተወደደ እኮ ብታውቀው ደግሞ የሚገርመኝ ያ ጓደኛ ለጦርነት የፈረሰ ከተማ መስሎ ይዞራል አንተ ግን እዚህ ተጎልታል ካሌብ ነው ትሸር እኔ እኮ የሚገርመኝ ድፍረታችሁ እኔ እሱም ቦን ደግሞ ከቤት አልወጣም ነበር ያው ትሸርይ ትምህርት እንዳያመልጠው ብሎ ነው እንደዛ እኮ እንዳንተ አርፎ አይቀመጥም አንተ ቀመስክ ተረጋጋ ሽንፈቱን እንዳንበሳ ገዳይ ፊቱ ላይ አተሞ ይዞራል እንዴ አርፈ ተቀመጥ ብሎ አልሰማልኝ ለነገሩ አይሰማም እውነት እኔ ካንዴ ሁለቴ ሞክሬያለሁ አይሰማም ደንቆሮ ነው ለነገሩ ቶ ጽጋብ ልቡንም ጆሮንም ድፍን አድርጎት ነው እንደዚህ ያደረገው መቼም አልሰማም ቢሉስ ነው እንጂ እንደዚህ የቀጠቀጡት እንደዚህ ማይጨክኑበት እንደው ለመሆኑ ጆኒ ማን ነው እንደዚህ ያጓጓለው እኔ እንጃ ትሸርይ ንገረኝ ብሏል ነግርም አለኝ ወይኔ ልጅ ምን አልባት እኮ በእናት እንዳጋር አስፈራርቶት ይሆናል እነዚህ ጫካኞች ለመሆኑ ሌላ ጊዜ ትምህርት ሆኗል አንተም ተጠንቀቅ ይሄኛውን ፊት ከደገሙት የበሰለው ጉበት ነው የምትመስለው ነግሬያለሁ ምን ልንጠቀቅ ይኸውልህ የሱ ዳፋን አንተም እንዳይተርፍ በሚያገባ እንዳገባ ነግሬያለሁ የእግር ሰዓት ነው የሚሆንብህ እሱስ ልክ ነው ጆኒ ሞት ነው እኔ አንዴ ሰው ልገላግል ገብቼ ያንደኛው ቡጢ ቀኝ አይኔ ላይ ያረፈው እስካሁን ያንገበግበኛል ምን ትሸርይ የቡጢው ህመም ነው ምን ቡጢው ጸጸቱ ነው እንጂ ምን አለ ባላየ ባለፍኩ ብሸውዳቸው ኑሮ እያልኩ እስካሁን ድረስ ጸጸቱ ጭንቅላቴ ላይ አለ ባላየ ባልፈስ ስማ በማያገባ ገብቶ ከመደብደብ እግዚአብሔር ይሰውር ጸጸቱን መቼም አችለው እውነትም አንገብግቦታል ትሸርይ መንገድ ላይ እየሄድኩ ንፋሱ አቧሩን ሲያወነው አንዴ ያለቅሳል ሌሎንግቶ ሰርግ ቤት እጅ አቧሮ ቄስ እያሉ ሲጨፍሩ አቧሮ ሲጨስ አንዴ ያለቅሳል ከዚህ በላይ ያነቡስ ክስት አለ ወይ ዘፈኑ ቦታውን አገኘ ማለት አሁን ገና አንዳንዴ ሰርግ ቤትን በእንሴው ሙሽራው እኮ ፍቅረኛው ነበረች ሌላ ስላገባችበት ነው የሚያለቅሰው ብለው ሲያወሩ ሰማለሁ እውነትም ትሸርይ ሰዋፉስ ከቶታል እና ምን ልልህ ነው ተጠንቀቅ እድሜ ልክን የሚከተል ጠባሳ ነው የሚሆንብህ እያልኩ ነው እሺ ይጠነቀቃሉ በልኔ ሊድ ለካሌብም ንገረው ያን ፊቱን ይዞ ተማሪ ያስደነግጥብኛል እሺ ትሸርይ ነግሯለሁ በል አንተም ጠንቀቅ በል እኔ የሚገርመኝ ደግሞ እርግጠኛ ነኝ ጥበቆች ያስገቡት ዩኒፎርም ላይ እንጂ ፊቱን መቼም ያስታውሱት ምን አይነት ዲያ ነው ስማ ካኔ በፊት ያገኙዋችሁ መምህሮች ብዙ ድል ሰጥቷችሁ ሊሆን ይችላል አሁን ግን ጊዜው የኔ ነው ነግሬያለሁ እንዴ ግቢውን እኮ የሬስሊንግ ቦታ አደረጋችሁት አድቡ ነግሬያለሁ አሁን ይሮድ እና ወይኔ ካሌባ የማንም መጮሻ ነው እንዴ ማን የተጫወተበት ማን ቀረኝ ከተማሪ እስከ አስተማሪ ምን አድርገውክ ነው እየሮሰቱኝ ነው ብርክቲ ጀመረች ቸርበቃሉ ያለምንም ርህራሄ ጨረሰኝ ምን አድርጋቸው ነው ፊቴን አይተው ነው እንዴ ተአምር ነው
ማለት እንዴት ለዩህ? ቆይ ጆኒ አንተም እንዳትጋተተኝ የእነሱ ይበቃኛል። እንድትጸጸት ነው ያደረጉኝ። ፈልጌ ነው የተደባደብኩት አትላችሁ? እሺ ንቃተ ህሊና አይበሉኝ። ህሊና ካላችሁ አይሉም። ህሊና ቢኖራቸው ኖሮማ የተጎዳ ሰው ላይ ሙዳ ይዙም ነበር። እሱስ ልክ ነህ። ነውር ነው። ቆይ የቀለድክብኝ ነው? አረ ምን በወጣኝ። ያን ያህል ተጎድቻለሁ እንዴ? ከቤት መስታወት ሳታይኝ ወጣኸው ማለት ነው? አዎ አላየሁም። እንኳንም አላየሁ። ለምን? የምን አውሬ መጣብኝ ብለህ በልብ ድካም ትሞት ነበረ? አንተ ደግሞ አበዛው። ጆኒ ቫይራል ወጣ እኮ። እና ጆኒ ኖሮበት ላይ ወጣ ነበር። እስኪ ዝም በል አንተ፣ ሌላ ሰው እየመሰልከኝ ነው። እሺ ዝም በል። በጣም ነው ደስ ያለኝ። እንደውም በዚህ ሞቅታ ለምን አንድ ደግመን? አረ ችግር የለውም ደግማለን። ቆይ ኮሜንቶቹን አይታችኋል? የተወሰኑት በጣም ነው ደስ ያለኝ። ምንም እኮ ኔጌቲቭ ኮሜንት የለም። ጥምረታችንን በጣም ነው የወደዱት። አንቺ ሞልሽው? አዎ። ቆይ እንደውም ኮሜንቶቹን ላሳየህ። አካባቢ እስኪ አንቺ ላሳየህ። ደስ አይልም? እዚህ ጋር እሺ ሀቢቢ የኔ ፍቅር ነው። አንተ አጠራሩ ሲያምር እና ታዲያ ምን ችግር አለ? እንጠራራበት። ደስ ነው የሚለኝ። እስኪ እንሞክረው ሀቢቢ። የኔ ፍቅር እፈይ ሲያምርብህ። ብርክቲ ግን ይመቻት። ግቢውን በደስታ ያመሰችው። ቅድም አግኝተናት ነበር። በአንዴ ተሳካላት። ሰብለ ደግሞ በተራዋ በቅናት እየተንጨረጨረች ነው። ኤላም ደብሮታል። ልጅቷ ግን ያዋዛ አይደለችም። በአንድ ጠጠር ብዙ ሰው ነው የመጣችው። አዎ ጥሩ አላሚ ነች። እኔ የምልህ ኤላ ግን ለምንድን ነው የደበረ? ምን ከሰብለ ፍቅረኛ ጋር ስለሰራች ነው? እርግጠኛ አይደለሁም፣ ግን ካለፈ ህይወታቸው ጋር የተገናኘ ይመስለኛል። በፊት ፍቅረኛ ማቾች ነበሩ እንዴ? አላውቅም። በደንብ ግልጽ አድርጎ የነገረኝ ነገር የለም። እኔ የምልህ እሺ አንቺ ምትይኝ እኛም እንደነሱ ቪዲዮ እንስራ እንዴ? ምን ዝም ብሎ ቫይራል የሚወጣ መስሎሽ ነው? አይ ለካሱም አለ። ካልሆነ ከጆኒ ጋር ልስራ እንዴ? ገደልኩሻ። ለምን? ምን ትቀናለህ ነው? ተተሽል ልፈምሺ? ትቼክም አልፈምስም። ካንተ ጋር ሰርቼ ለምን አሰርሰው ያየው? በልሻውን ዘፈን ምረጥ በቃ። ብቻ ለመስራት እያመረርሽ ባልሆነ ዝም ብለህ ምረጥ። እሺ ቆይ ምን አይነት ይሁንልሽ? ድሪል ነገር ይሻልሻል? ምን ይሻልሻል? የፍቅር ነገር። የፍቅር እንደውም በቃ ተውኔ ልምረጥ። ማን ነበረ ስማ? የጸደኒያን። እሺ ያልቅበት። ምን የሚለው? ቆይ ምን ልትሆኚ ነው? ልዘፍንልህ ነው? አረ በእናትሽ ስም እንዳይነ ሙድ መያዣ እንዳታረጊ። እንዴ ሙድ መያዝ ካልሰለቻቸው ሲይዙ ብለው ለምን ሲይዙ አያዱ? አሁን ፈታ በል። ፈታ ናታን በእናትህ አትጃጃል። በላው እንደ ተፈቃሪ ጀነን ብለው ቁጭ በል። እንደ ተፈቃሪ ቆይ ነካካው ገላይና ካሊ እንደባብሰው በመዳፍህ አይደል የልብ የሚደርሰው። ባለጌ ምን አደረኩ? ነካካው ገላይ ምናምን ብለሽ ብልግና ዘፈን ልዘፍኝልኝ ነው እንዴ? እንዴ ኧረ ፍቅር ነው አይደለም። ፋራ መሰልኩሽ እንዴ? ሲያስጠላ በእናታችሁ ገበሬ። ይሄ ከባህል ያፈነገጠ ቪዲዮ በመስራት ተብሎ ያሳስረናል። እንዴ ከኔ ጋር ከሆነ አይደለም እስር ቤት ሲውልስ ብትገባ። አየሽ ከአንቺ ጋር ደህና ቦታ ልሂድ። ስማኝ እኔ ያለሁበት ቦታ ሁሉ ደህና ነው። እሺ ኧረ እባክሽ ወረኛ። እሺ ስንቶ እና መቼ እንቅረጸው? ምኑን? ያሁኑን ዘፈን ነው። ያሁኑን ብልግና በይ እንጂ። እሺ ምንም በለው። መቼ እንቅረጽ? አንቺ አመረርሽ እንዴ? እኔ ብልግና ዘፈን አልሰራም። ይሁን ፋራ ሰገጤ ልሁን። እሰይ የሰገጤዎች ባንዲራ ያዥ። ባንዲራ ያዥ ብቻ አይደለም ሊቀመንበራቸውም ጭምር ነው። አንተ ልጅ ቆይ መቼ ነው የፍቅር ነገር የሚገባ? በቃ በአንቺ ቤት ሮማንቲክ የሆነ ሀሳብ አምጥተሽ ልብሽ ልቅ ብሏል። አንተ ቆይ መቼ ነው የሚገባ? አንተን ለማሰልጠን እኮ ነው ደንሽ የቀረው። ደንስ የሀቢብቲ የኔ ፍቅር ነው። አንተ ብቻ የሰው ሰው ወደት ምንድን ነው የምትይው?